የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 31 ያዕቆብም የላባ ልጆች ያሉትን ነገር ያዕቆብ ለአባታችን የሆነውን ሁሉ ወሰደ፣ ይህንም ሁሉ ክብር ከአባታችን ከብት አገኘ ሲሉ ሰማ። ያዕቆብም የላባን ፊት አየ፣ እነሆም ከእርሱ ጋር እንደ ድሮ አልሆነም። እግዚአብሔርም ያዕቆብን ወደ አባትህና ወደ ዘመዶችህ ሀገር ተመለስ፣ እኔም ካንተ ጋር ሆናለሁ አለው። ያዕቆብም ልኮ ራሔልና ልያን ወደ በጎቹ መሰማሪያ ወደ ሜዳ ጠራቸው። እንዲህም አላቸው፣ እነሆ የአባታችሁ ፊት እንደ ድሮ ከኔ ጋር እንዳልሆነ ያለው፣ ነገር ግን የአባቴ አምላክ ከኔ ጋር ነው። እኔ ባለኝ ጉልበቴ ሁሉ አባታችሁን እንዳገለግለው ታውቃላችሁ። አባታችሁ ግን አሳዘነኝ፣ ደመወዜንም 10 ጊዜ ለወጠ። እግዚአብሔር ግን ክፉን ያደርግብኝ ዘንድ አልፈቀደለትም። ደመወዝህ ዥንጉርጉሮች ይሁኑ ቢለኝ በጎቹ ለእኔ ዥንጉርጉሮች ወለዱ። ደመወዝህ ነጫጮች ይሁኑ ቢለኝ በጎቹ ሁሉ ነጫጮች ወለዱ። እግዚአብሔር የአባታችሁን በጎች ሁሉ ነስቶ ለኔ ሰጠኝ። እንዲህም ሆነ፣ በጎቹ በሚጸንሱ ጊዜ ዓይኔን አንስቼ በሕልም አየሁ፣ እነሆ በበጎቹና በፍየሎቹ ላይ የሚንጠለጠሉት የበጎችና የፍየሎች አውራዎች ነጭ ዥንጉርጉር ሐመድ ክቦ ነበሩ። እግዚአብሔርም በሕልም ያዕቆብ ያዕቆብ አለኝ። እኔም እነሆኝ ምንድነው አልሁት። እንዲህም አለኝ፣ ዓይንህን አቅንተህ እይ፣ በበጎቹና በፍየሎቹ ላይ የሚንጠለጠሉት የበጎቹና የፍየሎቹ አውራዎች ነጭ ሐመድ ክቦ ዥንጉርጉር ናቸው። ላባ በአንተ ላይ የሚያደርገውን አይቻለሁና ሐውልቱን ዘይት በቀባህበት በዚያች ለእኔ ስለትን በተሳለህበት ሀገር የተገለጠውልህ ፈጣሪ እግዚአብሔር እኔ ነኝ። አሁንም ተነስተህ ከዚህ ሀገር ውጣ፣ ወደ ተወለደህበት ምድር ተመለስ፣ እኔም ካንተ ጋር ሆናለሁ። ራሔልና ልያም መልሰው እንዲህ አሉት፣ በአባታችን ቤት ለእኛ ድርሻ ወይስ ርስት በውኑ አለን? እኛ በእርሱ ዘንድ እንደ ባዕድ የተቆጠርን አይደለንምን? እርሱ እኛን ሽጦ ዋጋችንን በልቷል። ስለዚህ እግዚአብሔር ከአባታችን የነሳው ይህ ሁሉ ሀብትና ክብር ለእኛና ለልጆቻችን ነው። አሁንም እግዚአብሔር ያለህን ሁሉ አድርግ። ያዕቆብም ተነሳ፣ ልጆቹንና ሚስቶቹን በግመሎቹ ላይ አስቀመጠ። መንጎቹንም ሁሉ የቤቱንም ዕቃ ሁሉ በሁለቱ ወንዞች መካከል ሳለ ያገኛቸውን ከብቶች ሁሉ ይዞ ወደ አባቱ ወደ ይስሐቅ ወደ ከነዓን ምድር ሄደ። ላባ ግን በጎቹን ለመሸለት ሂዶ ነበር። ራሔልም የአባቷን ጣዖቶች ሰረቀች። ያዕቆብም ነገሩን ከሶርያው ከላባ ሰወረ፣ እንደሚሄድም አልነገረውም። እርሱም ያለውን ሁሉ ይዞ ኮበለለ። ተነስቶም ወንዙን ተሻገረ፣ በገለዓድ ተራራም አደረ። ለሶርያዊ ሰው ለላባ ያዕቆብ እንደኮበለለ ነገሩት። ላባም ወንድሞቹን ሁሉ ይዞ የ3 ቀን መንገድ ተከተላቸው፣ በገለዓድ ተራራም ላይ አገኛቸው። እግዚአብሔርም ወደ ሶርያው ሰው ወደ ላባ ሌሊት በሕልም መጥቶ በባሪያዬ በያዕቆብ ላይ ክፉ ነገር እንዳትናገር ተጠንቀቅ አለው። ላባም ያዕቆብን አገኘ። ያዕቆብንም ድንኳኑን በተራራው ተክሎ ነበር። ላባም ወንድሞቹ በገለዓድ ተራራ አስቀመጣቸው። ላባም ያዕቆብን አለው፣ ለምን እንዲህ አደረገ? ከኔ በስውር የኮበለለህ ልጆችንስ ሰርቀህ በሰይፍ እንደማረከ የወሰድሃቸው ብትነግረኝ ኑሮ በደስታና በሐሴት በዘፈን በከበሮና በበገና በሸኘሁህ ነበር። ወይስ ወንዶችና ሴቶቹን ልጆችን እስም ዘንድ አይገባኝምን? አሁንም ይህንን እንደ አላዋቂ አደረገ። አሁን ባንተ ላይ ክፉ ማድረግ በቻለው ነበር። ነገር ግን የአባትህ አምላክ ትላንት በያዕቆብ ላይ ክፉ እንዳታደርግ ተጠንቀቅ ብሎኝ ነበር። አሁንም የአባትህ ቤት ከናፈቀህ ሂድ፣ ነገር ግን አምላኮችን ለምን ሰረቀህ? ያዕቆብም መለሰ፣ ላባንም እንዲህ አለው፣ ልጆችህና ገንዘቤን ሁሉ ከእኔ የምትቀማኝ ስለመሰለኝ እና ስለፈራው ይህን አደረገው። ያዕቆብም አለ፣ አምላኮችህ የምታገኝበት ሰው ግን እርሱ ይሙት። ገንዘብህም በእኔ ዘንድ ካለ በወንድሞቻችን ፊት እይ፣ ለአንተም ውሰድ አለው። ያዕቆብም ሚስቱን ራሔል እንደሰረቀቻቸው አያውቅም ነበርና። ላባም ወደ ያዕቆብ ድንኳንና ወደ ልያም ድንኳን ገባ፣ በረበረም አላገኘም። ከዚያም ወጣ፣ ወደ 2 ቁባቶች ድንኳን ገባ፣ ነገር ግን አላገኘም። ወደ ራሔል ድንኳን ገባ። ራሔል የአባቶቿን ጣዖቶች ወስዳ ከግመል ኮርቻ በታች ሸሸገች፣ በላዩም ተቀመጠችበት። ላባም ድንኳኑን ሁሉ ፈለገ፣ አንዳችም አላገኘም። እርሷም አባቷን ጌታዬ በፊትህ ለመቆም ስላልቻለው ያቃለለው አይምሰልህ፣ በሴቶች የሚደርስ ግዳይ ደርሶብኛል እና አለችው። ላባም የራሔልን ድንኳን በረበረ፣ ነገር ግን ጣዖቶቹን አላገኘም። ያዕቆብም ተቆጣ፣ ላባንም ወቀሰው። ያዕቆብም መለሰ ላባን እንዲህ አለው፣ የበደለው በደል ምንድነው? ኃጢአቴስ ምንድነው? ይህን ያህል ያሳደደኝ? አሁንም ዕቃዬን ሁሉ በረበረህ፣ ከቤትህስ ዕቃ ሁሉ ምን አገኘህ? ከእነርሱ
እርሱም በእኛ በሁለታችን መካከል ይፈርዱ ዘንድ በወንድሞችና በወንድሞች ፊት አቅርበው። 21 ዓመት በጎችህንና ፍየሎችን ስጠብቅ ኖረው። ከበጎችህም ጠቦቶች አልበላሁም፣ አውሬ የሰበረውም አላመጣሁልህም ነበር። በቀንም ሆነ በሌሊት የተሰረቀ ቢኖር ከእኔ እከፍል ነበር። የቀን ሐሩሩ የሌሊት ቁሩ ይበላኝ ነበር፣ እንቅልፍም ከዓይኔ ጠፋ። ለአንተም ቤት የተገዛውልህ ዛሬ 21 ዓመት ነው። 14 ዓመት ስለ ሁለቱ ሴቶች ልጆችህ፣ 7 ዓመት ስለ በጎች ተገዛውልህ። ደመወዜን 10 ጊዜ ለወጠኸው። የአባቴ የአብርሃም አምላክ የይስሐቅም ፍርሃት ከኔ ጋር ባይሆንስ ዛሬ ባዶ እጄን ባሳደደኸኝ ነበር። እግዚአብሔርም መዋረድንና የእጆቼን ድካም አየ፣ ትናንትም ገሰጸህ። ላባም ለያዕቆብ እንዲህ ብሎ መለሰለት፣ ሴቶቹ ልጆች ልጆቼ ናቸው፣ ወንዶቹ ልጆች ልጆቼ ናቸው፣ መንጎቹም ከብቶቼ ናቸው። ይህ የምታየው ሁሉ የኔ ነው፣ የልጆቼም ሀብት ነው። ዛሬም በእነዚህ በሴቶቼ ልጆችና በወለዷቸው ልጆቻቸው ላይ ምን አደርጋለሁ? አሁንም ና አንተና እኔ ቃል ኪዳን እንግባ፣ በእኔና በአንተ መካከል ምስክር ይሁን። ያዕቆብም ድንጋይ ወስዶ ሐውልት አቆመ። ያዕቆብም ወንድሞቹን ድንጋይ ሰብስቡ አላቸው። እነርሱም ድንጋይ ሰበሰቡ፣ ከመሩ፣ በድንጋዩም ክምር ላይ በሉ። ላባም ይህች የድንጋይ ክምር በእኔና በአንተ መካከል ምስክር ትሁን አለው። ላባም ወግረ ስዕም ብሎ ጠራት። ያዕቆብም እንዲህ አላት። ላባም ይህች ያቆምሃት የድንጋይ ክምር በእኔና በአንተ መካከል ዛሬ ምስክር ናት አለ። ስለዚህም ስሟ ወግረ ስዕም ተባለ። ላባም አለ፣ እኛም አንዳችን ከሌላው እንለያያለን። ራእይንም የገለጠልኝ እግዚአብሔር በእኔና በአንተ መካከል ሆኖ ይመልከት። ልጆችን ብትበድላቸው ወይም በላያቸው ላይ ሚስት ብታገባባቸው እነሆ ከእኛ ጋር ያለ ሰው እንደሌለ አስተውል። እግዚአብሔር በእኔና በአንተ መካከል ምስክር ነው። ላባም ያዕቆብን አለው፣ እነሆ ይቺ የድንጋይ ክምር ይቺ ሐውልት ምስክሮች ናቸው። እኔ ወደ አንተ በክፋት ባልፍ ይቺ የድንጋይ ክምር ይቺ ሐውልት በክፉ ነገር ትከተለኝ። አንተም ወደ እኔ ብታልፍ የአብርሃም አምላክ የናኮርም አምላክ በእኛ መካከል ይፍረድ። ያዕቆብም በአባቱ በይስሐቅ አምላክ ማለ። ያዕቆብም በተራራው ላይ መስዋዕትን ሰዋ፣ ወንድሞቹን ጠራ፣ እነርሱም በሉ ጠጡም፣ በዚያም በተራራው አደሩ። ላባም ማልዶ ተነስቶ ወንዶችንና ሴቶችን ልጆቹን ሳመ፣ ባረካቸውም። ላባም ተመልሶ ወደ ስፍራው ሄደ። የዛሬው ምዕራፍ በዚህ ተጠናቋል። በቀጣይ ምዕራፍ እስከምንገናኝ መልካም ቆይታ።